በላይሽ ላይ ፈረስ ጋልበብሽ። ወይ ምን ነው በምንዬ አይከፈልበት። አሁን እኔን የመሰለሽ ቀሽት ልጅ አንዱ ፈረስ የሆነ ጎረምሳ መጥቶ ከሚጋልበኝ አንዱን መለሎ ይጋልብሽ ብለሽ ብትመኝት። መለሎ አይደለም ለምን ጎዶሎ አይጋልብሽም? ይሁን ጎዶሎንስ ቢሆን ማናየብኝ። የሀገራችን አልጋ እንደሆነ ሜትር ከ20 ነው። ዋና ፍቅር ነው በሚለው ስንተኛ እኩል እንሆናለን። አንቺ ልጅ ግን ምንሽም አላማረኝም። ሁለታችንም ከሔዋን ወገን ነን። አሁን እኔ ባምርሽ ባላምርሽ ምን ይጠቅምሻል? ይልቁንስ እንሄድና አንዱን የሚያምርሽን ከአዳም ወንድሜ ተመርጫለሽ። አልመርጥም። ቤተሰቦቼ በደህና ጊዜ ብዙ ወንድም ወልደውልኛል። በምን ይሞች? አሁን ግን በጥፊ ብዬ ላነቃሽ ነው። አዳም ወንድሜ ስል ወንድም የሚሆንሽ ማለት ነው። እና አዳም ብሎ እህት አለ እንዴ? አንቺ ተጨማሪ ወንድም ምን ይሰራልሻል? ወይ እንደ ድሮ በቤተሰብ ቁጥር ብዛት ህብረቱ ሱቅ ሄደሽ ስኳርና ሳሙና አትቀበይበት። ወንድም የሚያስፈልገው ለስኳርና ለሳሙና ነው እንዴ?